ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ዛሬም ባለ አራት ሆሄ ቃላት ምስረታ ይሆናል ማለት ነው። ቃላት የምንመሰርተው የራሳቸው ፊደላቸውን ድምፃቸውን በመነጠል በማየት ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ተቀላቀሉ። እንዲሁም በኦንላይን መማር መከታተል ለምትፈልጉ ጎበዝ አንባቢና ጻፊ እንድትሆኑ አድርገን እናስተምራለን። ወደ ያዝነው ወደ ትምህርታችን ስንቀጥል ይቺ ማናት? ይቺ የአ የመጀመሪያ ፊደል አ። ይቺስ? ይቺ የቀ የመጀመሪያ ፊደል ቀ። ይቺ የበ የመጀመሪያ ፊደል በ። ይቺስ? የለ የመጀመሪያ ፊደል ለ። ስናነባው ምን ይላል ማለት ነው? አ ቀ በ ለ አቀበለ የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ይቺ የመ የመጀመሪያ ፊደል መ። ይቺስ? ይቺ የጸ የመጀመሪያ ፊደል ጸ። ይቺስ? የለ የመጀመሪያ ፊደል ለ። ይቺ የየ ስድስተኛ ፊደል ይ። እስኪ ስናነባው መ ጸ ለ ይ መጸለይ ብለን ቃል መሰረትነ ማለት ነው። ከዚህ ስንመጣ ይቺ የለ የመጀመሪያ ፊደል ለ። ይቺስ? ይቺ የመ አራተኛ ፊደል ማ። ይቺ የወ የመጀመሪያ ፊደል ወ። ይቺስ? የቀ ስድስተኛ ፊደል ቅ። አንድ ላይ ለ ማ ወ ቅ ለማወቅ በዚህ መልኩ ካየነ የአማርኛ ፊደላትን ለመለየት በቀላል መንገድ መለየት እንችላለን። እንዲሁም ለማንበብ ለተቸገራችሁ አጋጥማችሁ ድምፃቸውን እነጣጥላችሁ ካያችኋቸው አዛ አጣምሮ ማንበቡ ቀላል ነው ማለት ነው። ከዚህ ስንመጣ ይቺ የቸ የመጀመሪያ ፊደል ቸ። ይቺስ? የረ ስድስተኛ ፊደል ር። ይቺ የነ የመጀመሪያ ፊደል ነ። ይቺስ? የተ ስድስተኛ ፊደል ት። ስናነበው ያው ቸ ር ነ ት ምን ይላል ማለት ነው? ቸርነት ቸርነት። ይቺስ? ይቺ የየ ስድስተኛ ፊደል ይ። ይቺስ? የኸ የመጀመሪያ ፊደል ኸ። ይቺስ? የነ ስድስተኛ ፊደል ን። ይቺስ? ይቺም የነ ስድስተኛ ፊደል ን። ስናነበው የኸ ን ን ምን ይላል? ይህንን ይህንን። ከዚህ ስንመጣ ይቺ ማናት? ይቺ የመ የመጀመሪያ ፊደል መ። ይቺስ? የሰ የመጀመሪያ ፊደል ሰ። ይቺ የረ የመጀመሪያ ፊደል ረ። ይቺ የተ ስድስተኛ ፊደል ት። ስናነባው እስኪ ይቺ መ ሰ ረ ት ይላል ማለት ነው። መሰረት መሰረት። እዚህ መልኩ ከተለማመዳችሁ አማርኛ ማንበብም ሆነ መጻፍ በቀላሉ ማወቅ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ማለት ይቺ የዘ የመጀመሪያ ፊደል ዘ። ይቺስ? የመ የመጀመሪያ ፊደል መ። ይቺ የነ አራተኛ ፊደል ና። ይቺ የየ ስድስተኛ ፊደል ይ። አንድ ላይ ዘ መ ና ይ ዘመነይ ዘመነይ። ይቺስ? የመ የመጀመሪያ ፊደል መ። ይቺ የሃ የመጀመሪያ ፊደል ሃ። ይቺ የመ የመጀመሪያ ፊደል መ። ይቺ የደ ስድስተኛ ፊደል ድ። አንድ ላይ መ ሃ
መድ ምን ይላል? መሐመድ። ከዚህ ስንመጣ ይቺ የደ የመጀመሪያ ፊደል ደ ይቺ ማናት? ይቺ የበ ስድስተኛ ፊደል ብ ይቺስ? ይቺ የደ አራተኛ ፊደል ዳ ይቺ የበ አምስተኛ ፊደል ቤ አንድ ላይ ደ ብ ዳ ቤ ምን ይላል? ደብዳቤ። ከዚህ ስንመጣ ይቺ ማናት? ይቺ የሃ የመጀመሪያ ፊደል ሃ ይቺስ? የገ የመጀመሪያ ፊደል ገ ይቺስ? የረ ሰባተኛ ፊደል ሮ ይቺ የቸ ስድስተኛ ፊደል ች አንድ ላይ ሃ ገ ሮ ች ሀገሮች። ኤችስ? የሰ የመጀመሪያ ፊደል ሰ ይቺስ? የረ አራተኛ ፊደል ራ ይቺ የተ የመጀመሪያ ፊደል ተ ይቺ የኘ አራተኛ ፊደል ኛ በአንድ ላይ ሰ ራ ተ ኛ ሰራተኛ። ከዚህ ስንመጣ ይችስ የገ የመጀመሪያ ፊደል ገ ይችስ የለ ስድስተኛ ፊደል ል ይቺ የጸ ስምንተኛ ፊደል ወይም ውስብስብ ፊደላት የምንላት ጧ ይቺ የለ ስድስተኛ ፊደል ል አንድ ላይ ገ ል ጿ ል ገልጿል ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ይቺ ማናት? ይቺ የጠ የመጀመሪያ ፊደል ጠ ይቺስ የነ ስድስተኛ ፊደል ን ይቺ የከ አራተኛ ፊደል ካ ይቺ የረ አራተኛ ፊደል ራ አንድ ላይ ጠ ን ካ ራ ጠንካራ። ከዚህ ስንመጣ ይችስ የአ የመጀመሪያ ፊደል አ ይችስ ይችም የሰ የመጀመሪያ ፊደል ሰ ይቺ የረ አራተኛ ፊደል ራ ይችስ ይቺ የረ ስድስተኛ ፊደል ር ስናነባው ምን ይላል? አ ሰ ራ ር አሰራር። ከዚህ ስንመጣ ይቺ የጀ የመጀመሪያ ፊደል ጀ ይችስ የረ ስድስተኛ ፊደል ር ይችስ የመ የመጀመሪያ ፊደል መ ይቺ የነ ስድስተኛ ፊደል ን አንድ ላይ ጀ ር መ ን ጀርመን። ይችስ የበ አራተኛ ፊደል ባ ይቺ የሸ አራተኛ ፊደል ሻ ይቺ የገ የመጀመሪያ ፊደል ገ ይቺ የረ ስድስተኛ ፊደል ር አንድ ላይ ባ ሻ ገ ር ባሻገር። ከዚህ ስንመጣ ይቺ ማናት? ይቺ የቀ ስድስተኛ ፊደል ቅ ይቺስ ይቺ የነ አራተኛ ፊደል ና ይቺ የተ የመጀመሪያ ፊደል ተ ይቺ የኘ አራተኛ ፊደል ኛ አንድ ላይ ቅ ና ተ ኛ ቅናተኛ። ይቺስ የነ የመጀመሪያ ፊደል ነ ይቺ የጸ አራተኛ ፊደል ጻ ይቺስ ይቺ የነ የመጀመሪያ ፊደል ነ ይቺ የተ ስድስተኛ ፊደል ት በአንድ ላይ ነ ጻ ነ ት ነጻነት ብለን መጽሐፍ ቻልነ ማለት ነው። አማርኛም በቀላል መንገድ ማንበብ መጻፍ ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩ። ጎበዝ አንባቢ ጻፊ እንድትሆኑ አድርገን እናስተምራለን። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ህፃናትን ጎበዝ አንባቢና ጻፊ እንዲሆኑ አድርገን እናስተምራለን። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን መማርና መከታተል ትችላላችሁ።
የስራ ጊዜያችሁን በማይጋፋ መልኩ በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ በተመቻችሁ ማታም ቀንም ጠዋትም እናንተ የሚመቻችሁን ሰዓት አሳውቃችሁ በቀን 1 ሰዓት መማርና መከታተል ትችላላችሁ ማለት ነው። የዛሬ ይዘንላችሁ የመጣነው ትምህርት ይህን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘን።